የዘመናዊ የኢትዮጵያ ሙዚቃ መቤት ንግስት ነች። እርሷ በሌለችበት ሙዚቃ ውስጥ ጥሩ ቃናን ፈልገው እንደማግኘት ያለ ችግር የለም ባዮች በርካታዎች ናቸው። ተሳክቶላችሁ የምታጣጥሙ ካላችሁ ግን እውነትም እናንተ እድለኞች ናችሁ ብለውም የሚናገሩ እንዲሁ ጥቂቶች አይደሉም። በቃ እርሷን እንደ ምድር ጨው አድርገው መመልከት የብዙዎች እይታ ነው። ምድሪቱ ባደይ በምትሸለምበትና ልብን የሚሰቅሉ የአበቦች ማዛ በሚያውድበት በዚያ በጥቅምት የበቀለች ናት። እሷም ከቻግኒ እስከ አዲስ አበባ ቀጥሎም ኬንያ ናይሮቢ በመጨረሻም አሜሪካ የደረሰ እውነተኛ የሙዚቃ ሕይወት ፍለጋ ያላሰለቻት ትንግርተኛ ሙዚቃ እርሷ እጅጋየሁ ሽባባው ጂጂ ነች። ደግሞ የእርሷ ኢትዮጵያ ሲበዛ ትለያለች። 3000 ዘመናትን ኖራ ብዙ ነገስታትን አግብታና ፈታ አሁንም ድንግል እያለች የምትጠራት ሀገር አለቻት። አቤት ቋንቋ ብሎ ከማለፍ ውጪ ምንም ልል አልቻልኩም። በቃ በሙዚቃ ውስጥ የምትደመጠው የእርሷ ሀገር እጅግ ትለያለች። ደግሞ ወዲህ የሃይማኖት አስተማሪዎች እኔን የራብኝ ፍቅር ነው ካህኔና መሰል ስራዎቿን መዘው እያነሱ እነዚህ ስራዎች መዝሙር እንጂ ዘፈን አይደለም ሲሉ እርስ በርስ ሲከራከሩም እኔ ባይኔ ተመልክቻለሁ። ሁኔታው እንዲህ ነው። በአንድ ወቅት የሙዚቀኛ ዮናስ ጎርፌ ቤት አልባው ቤተኛ የተሰኘው መጽሐፍት ኢገስት በተባለም የፕሮቴስታንት የቴዎሎጂ ትምህርት ቤት ውስጥ ዘፈን ኃጢአት ነው ወይንስ አይደለም በሚል ርዕስ የጦፈ ክርክር ተደርጎ ነበር። በዚያን ዕለትም እንደ አብነት ሲነሱና ሲጣሉ ከነበረው ሙዚቃዎች ውስጥ የድምፃዊት እጅጋየሁ ሽባባው ጂጂ ስራዎች ነበሩ። በቃ ስራዎቿ የሃይማኖት አስተማሪዎቹንና መዘምራን ወጣቶችን ሳይቀር እርስ በርስ ያቧድን አየሁ። ቃል ከቅዱስ መጽሐፍ እየተጠቀሰ ተነበበ። ነገር ግን እኔን የራበኝ ፍቅር ነው ካህኔንና መሰል ስራዎቿን ከኃጢአት መዝገብ ስር የሚያሰልፍ ቃል ማውጣት ሲቸግራቸው ተመልክቻለሁ። እርሷ በዚያ አታበቃም። በሥነ ጽሑፍ ዙሪያ ያሉ ባለሙያዎችም በስራዎቿ ደጋግመው ምርምር አድርገዋል። ምሁራኑ ከብዙ ጥናት ከብዙ የቤተ መዛግብት ውሎና አዳር በኋላም ጂጂ በሙዚቃዋ ይህን ነው ለማለት የፈለገችው ሲሉ የየራሳቸውን ብዙ ተንትነዋል። ነገር ግን የሁሉም ተመራማሪዎች የመጨረሻ ግኝታቸው ስራዎቿ ጥልቅ የኢትዮጵያዊነት መንፈስ የነገሰበት ናቸው ብሎ ከማለት ውጪ ሌላ ቋንቋ የላቸውም። ደግሞም ከተፈጥሮ ጋር ልዩ ትስስር አላት። ጋራውንና ሸንተረሩን ስታናግረው እጅግ ትለያለች። የምናውቀውን ወንዝና ተራራ በሌላ ስሜት ጀቡና እንደ እንግዳ በስራዎቿ ማስተዋወቅንም ተክናበታለች። የኢትዮጵያ ሙዚቃ በዓለም አቀፍ ደረጃ ጆሮ እንዲያገኝ ያደረጉ ሙዚቀኞች ስም ዝርዝር ሲጠራ የእርሷ ስም ቀድሞ ብቅ ይላል። ታዋቂው የአሜሪካው ቴሌቪዥን ጣቢያ ሲኤንኤን አንዴ አይደለም ደጋግሞ እንግዳ አድርጎ አቅርቧታል። ስራዎቿንም እንዲሁ አጫውቷል። ከእርሱም ተከትለው ብዙ ስም ያላቸው የቴሌቪዥን ጣቢያዎች ጂጂን ይዘው ቀርበው አብረዋት ነግሰዋል። ያን አድዋችንን ደግሞ ዳግመኛ ሕይወት ዘርታበታለች። አድዋችን ዛሬ አሊያም ትላንት ያህል የተፈጸመ ገድል ሆኖ በትውልዱ እንዲሰማንም አድርጋለች። የአድዋን የታሪክ ምስክር ከብዙ የታሪክ መዛግብት በመፈተሽ በሙዚቃ ከሽና በ5 እና 6 ደቂቃ ዘማኔ ታሪክ አስተምራናለች። በልጅነቷ ከአሚናዎች ጋር የመንፈስ ዝምድና ነበራት። እነርሱን ባየች ጊዜ አንዳች ነገር ይሰማት እንደነበርና ሙዚቀኛ የመሆን ፍላጎቷም በጥፍ ከፍ ይልባት እንደነበር በአንደበቷ ገልጻ ነበር። በአንድ የልጅነት ወቅቷም ወደ ቤታቸው ለመጣች አሚና ሙሉ ልብሷን እንደሰጠቻትም ስለ እርሷ የተጻፉ ጽሑፎች ይነግሩናል። ያ በልጅነት ከአሚና ጋር የፈጠረችው የዝምድና ጉዞም ከባህር ዳር ተቀርቶ እስከ መላው ዓለም በአንድ የሚሰማ ሙዚቃ ተጫዋች እንድትሆንም አድርጓታል። በ1980ዎቹ መጨረሻ በመጀመሪያ የአልበም ስራዋ ነበር ብቅ ያለችው። ይህ ስራዋ እንደተለቀቀም እኔን የራበኝ ፍቅር ነው የሚለው ሙዚቃዋ በአዲስ አበባ ዩኒቨርሲቲ የሥነ ጽሑፍና ፎክሎር መምህር የሆኑትን ዶክተር ፍቃድ አዘዘን እንቅልፍ ነስቷቸው ማደሩን ዶክተሩ ጠዋት ለተማሪዎቻቸው ነገሩ ሲል ጋዜጠኛ ጥበቡ በለጠ ስለ ጂጂ ባዘጋጀው አንድ ጽሑፍ ላይ አስፍሯል። እኚህ ዶክተር ጠዋት ከተማሪዎቻቸው ጋር ሲገናኙም ተማሪዎች ዛሬ ሳልተኛ አደርኩ ይሏቸዋል። ምን ነው ምን ገጠመው ሲሏቸውም እኔን የራበኝ ፍቅር ነው እያለች የምትዘፍን የአንዲት ልጅን ሙዚቃ ስሰማ አደርኩ እንቅልፍ ባይኔ ሳይዞር አሏቸው። ቀጥለውም ከ26 ዓመታት በኋላ ነፍሴን የገዛችው ሙዚቀኛ ነች ታውቋታላችሁ ወይ ብለው እንደጠየቋቸውም ጋዜጠኛ ጥበቡ በለጠ በጽሑፉ ገልጾታል። ደግሞ የጂጂን የራስ ጸጉሯን ላየሁ ሁሌም እንደነገሩ የተንጨበረረ ነው። ነገር ግን እንዲያም ሆኖ
በጣም ያምርባታል። ድፍረት ካልሆነብኝም የእርሷን እንደ ነገሩ የተያዘ ጸጉር ከተመለከትኩ በኋላ የተለፋበት የሌሎች ሴቶች ጸጉር በጭራሽ አይስበኝም። በገባችሁ ቁጥር የምትወዷት ሰምና ወርቅ ለእርሷ የሚሰጥ አማርኛ ነው። እኛ ገና አጣጥመን አልጠገብናትም። የመድረክ ዝግጅቶቿንም መታደም ገና እንሻለን የሚሏት ጥቂቶች አይደሉም። ገና በምትሰራበት ዕድሜ ጆሮአችንም ሰምቶ ሳይጠግባት ከጠፋችብን ሰነበተች። ከባህር ዳር እስከ አዲስ አበባ ብሎም ኬንያ ቀጥሎም አገረ አሜሪካ ሙዚቃን ፍለጋ ለመጓዝ እግሯ አልደከመም። መንፈሷም ላፍታም ቢሆን ሲዝል አላየነውም። አሁን ግን የታከታት ትመስላለች። ሙዚቃችንን ዳር ሆና መታዘብ የጀመረችም ትመስለኛለች። እንዲህ ሲሆን አንድ ነገር ይገባኛል። ጂጂ ዳር የሆነችበት ሙዚቃችን ከሙሾ አይለይም የሚለው አማርኛ ብቻ። እናም ሙዚቃችን እንደ ሙዚቃ እንዲሰማ ከጂጂ ቅርብ ያላችሁ ሰዎች ጤናዋም መለስ እንዲል ከአፈሩም ከውሃው መድኃኒት ይገኛልና ወደ ቤቷ ብትመልሷት የብዙዎቻችን ተማጽኖ ነው። ከነገረችን ቅኔ ይልቅ ያልሰጠችን ይበልጣልና ዳግም እንድንሰማትም እድሉን ፍጠሩልን ጥያቄያችን ነው። መልካም ሁሉ ባለሽበት ይሁን።